ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ቅሬላ ቲዩብ ኦፊሻል ነው። ክቡራትና ክቡራን አድማጮቻችን የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ክብርን አርሰናል ማረጋገጥ ችሏል። ከ22 ዓመታት በኋላ የሰሜን ለንደኑ ክለብ አርሰናል ዋንጫ ማሸነፉን ተከትሎ በዓለም ዙሪያ ደጋፊዎች ደስታቸውን በተለየ መንገድ እየገለጹ ይገኛሉ። ዛሬ በቅሬላ ስፖርት ኦፊሻል ዝግጅታችን አርሰናል በ2004 ሻምፒዮን የሆነበት ቅጽበት ምን መልክ ነበረው የሚልና የሁለት ዋንጫዎች ወግ በሚል ጥንቅር ይዘንላችሁ ቀርበናል። እግር ኳስ ከእግር ኳስ ጨዋታው ባሻገር በስነ ጽሑፋዊ ውበትም ሲገለጽ ልዩ መልክ አለው የተባለባቸው የተለያዩ አጋጣሚዎችና ዘገባዎች ሲሰሩ ሰምተናል። እኛም ዛሬ የሁለቱ ዋንጫዎች ወግ ብለን ምናባዊ የዋንጫዎች ንግግርን አካተን የአርሰናል ዘመናዊ ሽሬ ታሪኮችን እንዲያስታውሰናል። ይህ ቅሬላ ቲዩብ ኦፊሻል ነው። May the 15th, 2004, history has been made. One of the greatest achievements since English football began. Arsenal have gone through an entire league campaign without losing. The first time it's happened for over 100 years. ወቅቱ ግንቦት 15 ቀን 2004 እንደ ጎርጎሮሳዊው የዘመን ቀመር የለንደን ሰማይ እንደ ልማዱ በጭጋግ አልተሸፈነም። ይልቁኑ ለአንድ ታላቅ ታሪክ ምስክር ሊሆን ወርቃማ ጨረሩን ረጭቶ ነበር። በሰሜን ለንደን እምብርት በታሪካዊው ሃይበሪ ስቴዲየም አካባቢ የሚሰማው ድምፅ የተለመደም የኳስ ጨዋታ ጩኸት አልነበረም። የደስታ ሽውሽውታ፣ የልብ ትርታ ስብስብና የአንድ ታላቅ ህልም ፍጻሜ ዋዜማ እንጂ። የእግር ኳስ አምላክ ለለንደን ቀይ ቀለሟን የቀባበት ታሪክ ራሱ በደመቀ ቀለም የክብር ማህደሩን የከፈተበት ልዩ ቀን ነበር ሲሉ ደጋፊዎቹና ሁኔታውን የሚያስታውሱት የእግር ኳስ ደጋፊዎችና ጸሐፍት ይናገራሉ። ይህን ታሪክ ለመጻፍ ጥበብና ጉልበት ተጋብተው ነበረ። በፈረንሳዊ ፕሮፌሰር አርሰን ቬንገር መሪነት የተገነባው ያ ስብስብ ቡድን ብቻ አልነበረም። የሜዳ ላይ ሲምፎኒ የሚያቀናብር ኦርኬስትራ እንጂ። የቴሪ ዳንኤል ኦንሪ ንጉሳዊ ሩጫና የመጨረሻ ውሳኔ የዴኒስ ቤርካምፕ ከእግር ኳስ ተጫዋችነት በላይ እጅግ ድንቅ አርቲስት ይመስል የኳስ ንክኪም፣ የፓትሪክ ቬራ የመሃል ሜዳውን ግዛት እንደ ብረት አጥር አጥብቆ መያዝና የሮበርት ፒሬዝ ክንፍን ሰንጥቆ የመግባት ጥበብ አርሰናልን በኳስ ሜዳ ላይ የማይደፈር ኃያል አድርገውት ነበረ። እነርሱ ሜዳ ውስጥ ሲገቡ ተጋጣሚው የሚያስበው ስለ ማሸነፍ አልነበረም። ዛሬ በምን አይነት ጥበብ ነው የምንሸነፈው ብሎ ከመደመም ውጪ ብሏል። በወቅቱ የአርሰናል ድንቅ እግር ኳስን የተመለከተ አንድ የእግር ኳስ ዘጋቢ ግንቦት 15 2004 የመጨረሻው ፈተናም ሊጉን ቀደም ብለው አርሰናሎች ቢያሸንፉም የዓመቱን ሙሉ ታሪክ ያለምንም ሽንፈት የመደምደም ከባድ አደራ በጫንቃቸው ላይ ነበረም። ተጋጣሚያቸው ሌስተር ሲቲ መሪነቱን ሲይዝ የሃይበሪ የልብ ትርታ ቆመም። ፍርሃት በፍጹም የማይደፈሩት ስማቸው ዝም ብሎ ይወጣ አልነበረም። ፍርሃት አይነካካቸውም። በሁለተኛው አጋማሽ የንጉሱ ቴሪ ዳንኤል ኦንሪ የፍጹም ቅጣት ምት መረቡ ላይ ሲያርፍ ሃይበሪ እንደ እሳተ ገሞራ ፈነዳም። የደጋፊው ድምፅ ሰማይ ሰማያትን ተሻገረም። Clever looking ball for Cole. Ashley Cole. It's a penalty. And an opportunity for Thierry Henry to bring Arsenal level and become the first Arsenal player to score 30 league goals since Ronnie Rook 56 years ago. It's history. It's the equaliser. The record is still in sight for the Gunners. ከዚያም የአስማተኛ ዴኒስ ቤርካምፕ በደቂቃዎች ስንጥቅ ውስጥ የአያትን ድንቅ ኳስ ሲያቀብል ካፒቴኑ ፓትሪክ ቬራ እንደ መብረቅ ተስፈንጥሮ ግብ ጠባቂዋን አልፋ መረቡ ላይ የተቀመጠች ኳስ መታም። ጎል ተቆጠረም። ደስታው ወደር አልባ ሆነም። ያን ጊዜ ስቴዲየሙ ድምፅ ብቻ አልነበረም ያስተጋባው። የ38 ጨዋታዎች ተጋድሎ፣ የላብና የእንባ ውጤት፣ የክብር ማህተም ነበረም።
Magic ball from Bergkamp to Patrick Vieira! The captain fittingly gets the goal that might make history. What a magnificent goal to a magnificent pass. ጨዋታው ተጠናቀቀ 2-1። ዳኛው ፊሽካቸውን ሲነፉ ለንደን ብቻ ሳትሆን መላው ዓለም በአድናቆት ተንበረከከም። 38 ጨዋታዎች፣ 26 ድል፣ 12 እኩል፣ 0 ሽንፈት። በእንግሊዝ እግር ኳስ ታሪክ ውስጥ ለ100 ዓመት ተደፍሮ የማይታወቀው ታሪክ በለንደን ቀያዮች ተደገመም። የፕሪሚየር ሊጉ አስተዳደር ለዚህ ልዩ ክብር ሲል ከተለመደው የብር ዋንጫ ውጪ በታሪክ ለመጀመሪያና እስካሁን ድረስ ለመጨረሻ ጊዜም የወርቅ ዋንጫ አበረከተላቸው። ቪዬራ ዋንጫውን ወደ ለንደን ሰማይ ከፍ አድርጎ ሲያነሳው በሃይበር የነበረው ድባብ የስፖርት ድል ብቻ አልነበረም፣ የፍጹምነት ማረጋገጫ፣ የሰው ልጅ በትጋትና በጥበብ ሊደርስበት የሚችለውን የመጨረሻ ጥግ ያሳየ ድንቅ የጥበብ ምርቃት እንጂ። Played 38, won 26, drawn 12, lost exactly none. ዓመታት ይነጉዳሉ፣ ስታዲየሞች ይቀየራሉ፣ ተጫዋቾች ይተካሉ። ነገር ግን በ2004 የነበረው ያ ወርቃማ ድባብ፣ ያ በለንደን ሰማይ ስር የተዘመረው የክብር መዝሙር ሁልጊዜም በደጋፊዎች ልብ ውስጥ እንደ አዲስ ያገሳል። ያኔ አርሰናል ዋንጫ ብቻ አልወሰደም፣ እግር ኳስን በንጹህ ጥበብ ቀርጾ የማይደፈር ታሪክ ሰርቶ ስሙን በወርቅ ቀለም ለዘላለም ጻፈም። ዘ ኢንቪንሲብል፣ የማይደፈሩት የማይበገሩት ብሎ። የሁለቱ ዋንጫዎች ወግ ቁሱ ብረት ወይም ወርቅ ሊሆን ይችላል። ሚስጥሩ ግን ከቁስ በላይ ነው። በሰሜን ለንደን የታሪክ ማህደር ውስጥ ሁለት ዋንጫዎች አሉ። አንደኛው በ2004 ዓመተ ምህረት የወርቅ ካባ ለብሶ በክብር የተቀመጠው የማይበገሩት የአርሰናሎች መገለጫ ሲሆን፣ ሁለተኛው ደግሞ የዘንድሮ የዓመታት እልህና መስዋዕትነት የወለደው የክብር ዋንጫ። ዛሬ እነዚህ ሁለት ዋንጫዎች ወግ ሊያውቁ በዓመታት መካከል የፈጠሩትን ስቃዮች፣ ትግሎችና ተስፋዎች ሊዘክሩ ተገናኝተዋል። በ2004ና በዘንድሮ ዋንጫ መካከል የ22 ዓመታት ረጅም የዋንጫ በረሃ ነበረ። ያ የወርቅ ዋንጫ በማስቀመጫ ሸልፍ ውስጥ ሆኖ የአርሰናልን ስም ከፍ አድርጎ ሲጠብቅ፣ በሜዳ ላይ ግን ታሪክ ይፈታተን ነበር። ሃይበሪ ፈረሰም። ወደ አዲሱ ስቴዲየም ሲዞሩ የኢኮኖሚው አጥር ያን ቀን ጀመረም። ክለቡን ከነፍሳቸው በላይ የወደዱት ፕሮፌሰሩ አርሰን ቬንገር በስንብት እንባ ሜዳውን ሲለቁም አርሰናል በጨለማ ዋንጫ ውስጥ የገባ ይመስል ነበር። አራተኛ ደረጃን መያዝ እንደ ትልቅ ስኬት የተቆጠረባቸው፣ ክለቡ ከትልቅነቱ ጎድሎ የተነበበባቸው፣ ተቀናቃኞቹ በስላቅ የተመለከቱት መራራ ዓመታት፣ ያ ወርቃማ ዋንጫ በለንደን ሰማይ ስር ብቻውን ሆኖም የትውልድን መንከራተት ይታዘብ ነበረም። ነገር ግን አርሰናል መውደቅ እንጂ መቅረት የቤቱ ሕግ አይደለም። ጨለማው በረታ ሲባል ከቀድሞ የማይደፈሩት ታሪክ ውስጥ የተረገዘው የአሸናፊነት መንፈስ በአሰልጣኝ ሚካኤል አርቴታ አካል ላይ አደረም። አርቴታ መጣና ሂደቱን እመኑ፣ ትረስት ዘ ፕሮሰስ የሚል አዲስ የጽናት መዝሙር አስተማረም። ወጣቶች ተሰበሰቡ። የክለቡን ክብር የተራቡ ለቀዩ ማሊያ ነፍሳቸውን የሚሰጡ ታጋዮች በኤምሬትስ ሳር ላይ ደማቸውን አፈሰሱ። ከአንድ ዓመት በፊት ዋንጫው ከእጃቸው ሲያመልጥ የዘንድሮ እልሃቸው ይበልጥ ጎመራ። ያ ሽንፈት ለዘንድሮ ስኬት ትልቅ መስፈንጠሪያ ሆናቸው። እናም ዘንድሮ ያ የ22 ዓመታት የናፍቆት ሰንሰለት ተበጠሰም። የዘንድሮ ድባብ እብደት ነበር። ታሪክ ራሱ በእንባ የታጠበበት ልዩ ምዕራፍ። የ2004ቱ የወርቅ ዋንጫም ለዘንድሮ ዋንጫ እንዲህ አለው። ለብቻዬ ደክሞኝ ነበር፣ ታሪካችን እንዳይረሳ ስሜን ብቻ ስጠብቅ ኖርኩ። ዛሬ ግን አንተ መጣክ፣ የዓመታትን ስቃይና ትግል በውስጥ ይዘ የለንደንን ንግስና አደስክ። አዲሱ ዋንጫ መለሰም። አንተ ፍጹምነት ነህ፣ እኔ ግን ጽናት ነኝ።
አንተ ያኔ ሳትሸነፍ ታሪክ ሠራ፣ እኔ ግን ሺህ ጊዜ ወድቄ በሺህ ፈተናዎች አልፌ ተስፋ የመቁረጥን ግድግዳ አፍርሼ መጣው። የ2004ቱ ወርቅና የዘንድሮ የክብር ሁለቱም የአንድ ታላቅ ቤት ምስክር የሆኑ ዋንጫዎች ናቸው። አንደኛው ባልተደፈረው ማንነት ሲያበራ፣ ሁለተኛው ደግሞ ከተቀበረበት ተነስቶ ዳግም ዘውድ በደፋው የአንበሳ ማንነቱ ይኮራል። አርሰናል ትናንትም ዛሬም ነገም የታሪክና የጥበብ መፍለቂያ ነው። ለሁለቱም ዋንጫዎች ለታደሰው ክብርና ለማይጠፋው ቀይ ፍቅር አርሰናልና አርሰናላውያን ይዘምራሉ። ኖርስ ለንደን ፎሬቨር እያሉ በድጋሚ ከቅሪላ ቲዩብ ኦፊሻል ለመላው የአርሰናል ክለብ ደጋፊዎች እንኳን ደስ ያላችሁ።